አይቀርም ዘራር የእግር ቀጫጫነትን በጋራ እንከላከላለን። የእግር ቅጥነትን በጋራ እንከላከላለን። በእናቴ እንዲወጣ እግሩ ረዘም ወፍር ወንድ እንዲሆን ወንድ ወጥቶ እውቀት አለው በእውቀቱ ከሌለው በጉልበቱ ሰርቶ እንዲበላ ሚስቱን እንዲያከብር አድርገን ነው ወንድ ልጆቻችን የልጅ ልጅን ማሳደገው። ሚስቱን እንዲያከብር ሴትን ባጠቃላይ እንዲያከብር እንደ ናቲ እንዲሆን ወጥቶ ናቲ እናንተ ቢሆን ኖሮ ድሮ ወጥቶ ይዘምትብኝ ነበር እኔ ላይ። ወንድ የጀግና ልጅ ነው። የጀግና ዘር ቁጭ ብሎ ነበር እንዲህ ነበር። ምን ነው እዮዳ በምንጣሙ እዮዳ እኮ ጀግና ነው። በምንጣሙ የእዮዳ ምን ጥቆሱ ሰደድ አንተ ቀጫጫ እግር ነውጣ። ለማንኛውም እዮዳ ጌም አለው ሄደህ ትሰጠዋለህ። ኦኮቴ ቻሪቲ ቆንጆ የዚህ ቤት መጽሐፍ ቢወራ የ5 ዓመት ታሪክ በ30 ደቂቃ ያልቅ። ለምን የሚናፍቀው እኔ ሶስት እንድልሽ ያ ከእናትና ከአባት በፊት አይደለም ከነሱ በኋላ እኔ አያት ነው። ለምን የሚናፍቅ ምን ሆኗል? ጀርመን እኮ ነው የሚሉት። የቆጨሽ ነገር አለ? እኔ እግረ ቀጭን ዘረዳሃ እግረ ቀጭን የሙጀሊያምና የጠንቋይ ዘር። እኔ ጠንቋይ ዘር አይናፍቀኝ። እኔ እግዚአብሔርን በሚያመልኩት በእነሱ ነው። እነሱ ይናፍቁኛል። ቤተክርስቲያን የሚሄዱት እግዚአብሔርን የሚያመልኩት እኔ እነሱ ናቸው የሚናፍቁኝ። ምቀናውን በእነሱ ነው። እኔ በጠንቋይ ዝዋይ እየሄደ በእናቱና ቤተሰቦች ዝዋይ ድረስ እየሄዱ በሚያስተበትቡ ሰዎች እኔ አልቀና። የሚሄዱበትን በሙሉ እኮ የሚያውቅ ሰው እኮ አለ። ጠንቋያቸው ማለት ነው። ዝዋይ ነው የሚሄዱት ለጥንቆላ። ዝዋይ ድረስ የሚሄዱ ለማስጠንቆል። ግን እኔ የምለው የእነሱ ጠንቋይ ከኮንዶሚኒየም ቤት መስራት እኮ ምንም። እኔ ጠንቋይ ከሆነ ቢሊየን ብር መስጠት አለበት ብዬ ነው የማምነው። ብሮችን በሙሉ ምንድነው ኮንዶሚኒየም ቤት ሳትጠነቁል እኮ የምትሰራው እኮ ነው። ዋትስ ዘ ዲፈረንት? ጠንቋይ ቤት ሄደ ላይፍን ለሰይጣን የምትሰጥ ከሆነ ሚሊዮነር መሆን አለበት። ጥንቆላው እኮ ተጋጭቶባቸው ነው አልሄዱም መሰለኝ። አንዳንድ ኮንዶሚኒየም ቤት ሲያገኙ ከባድ ቤት ሲወጡ እናትየው ጥንቆላ ቤት አልሄዱ። ለዛ ነው የገቢ ምንጫቸው የተቋረጠ። ልጆች አይደለም ለምን 16 ልጅ አይኖር? ምን አገባኝ? ለኔ ልጄስ ያ አሶጥቼ ቤቴ ገብቼ ቆጭ ብድር የማይመልስ እናት አይኖርም። ደግሞ እንደኔ ያለችው እናት ያው ልጄ በሰራቸው ቤት ቪዲዮ እኮ ነው እንዲ ቪዲዮ ነው ይሄም የተሰራው በሷ ያ ግን ለቪዲዮ ወንድ ልጅ ሚስቱን አስወጥቶ ውጭ ብሎ እቃውን ጭኖ መጠጥ ራሱ ከጓደኞቹ ጋር ታክ አድርጎ ነው የሚጨርሰው። ይሄ ቤት የኔ ልጄ ወንዱ ልጄ ሴቷ ልጄ የሰሩት ነው። እሳቸው ቪዲዮ ላይ በመሳተፍና ቪዲዮ ሰርተን ብር እናምጣ በማለት ነው ያው በመስራቱ ላይ አሁን ራሱ መቻለቅ ይሄ እኮ ነካ ብታረጉት የለም ይወድቃል እዚህ ጋር
ነካብታ እኔ አሁን ራሱ ለልጆቹ ፈራለሁ። እዚህ ጋር ሾክ ነው ሾ በቃ የሆነ ነገሩ ነካብታ አድርጉ ድርምስ ነው የሚለው። ኤሌክትሪኩ ትክክል አይደለም። ገና አሁን እሱን ልናሰራ ጃንዋሪ ላይ ቀጠሯል። ይሄን በድጋሚ ለማሰራት ማለት ነው። መች ሰራ? ባዶ እኮ ነው። እዛ ጋር የሆነ ስዕል አለ። ይሄ አሮጌ በሰበሰ የ5 ዓመት ነው የ3 ዓመት ሶፋ አለ። በቃ ያ የበሰበሰ የ5 ዓመት አንድ የ300 ብር ቴሌቪዥን አለ። የበሰበሰ የ5 ዓመት ፍሪጅ አለ። የኔ ዋሽ ማሽን አለ። ከኔ ከቤት የወሰዱት የዘረፉት ዋሽ ማሽን አለ። ትሮክ ማሽኑን ደግሞ ከሰልባጅ ተራ ነው የገዙት። እነዚህ ሰዎች እኮ ምን ያወጡት ነገር እኮ የለም ምንም። ገና አሁን ነው እንግዲህ የምን አባቱ ኪራይ ነው እንጂ የምን አባቱ እንትን ነው ኪራይ እኮ ነው። ያ እሱ ፈልጎ አገኘ ቤቱን እንደዚህ ሆነ። እስቲ ጀርመንኛ መጀመሪያ በደንብ ያንብብ። ምን በሶሻል ሚዲያ ወረቀቱን አገኘ። 2 ልጆች ወለደ። ኮንዶሚኒየም ቤት ገዛ። የመጨረሻው አፈር አባቱ ይብላና ገደል ገባ። ያ አሁን ደግሞ ከገደል አፋፍ ላይ ልታወጡት እየጣራችሁ ነው አይደለ? እንደ መፍትሄ ምን ይሁን? ገደል ይግባ። ምን አገባኝ? እንደ መፍትሄ ምን ገደል ይግባ። እንደ መፍትሄው እሱ ነው። እንደዚህ አይነት ሰው ለሌሎች ለወደፊቷም ለሴቷም ሻንጣ ራሱ ከኔ የወሰዱት ፌርዶስ ሻንጣ 7 ሻንጣ ከ7 ሻንጣ 2 ነው ያገኘሁት። 3 ሻንጣ አግኝቻለሁ። አንዱ የለም ተውት። በርበሬ ነው የሚሸተው። ምን ያልተዘረፍኩት ዕቃ አለ? ዋሽ ማሽን በሙሉ ዘርፈውኛል። ዋሽ ማሽን እንዴት ተሸክሞት መጡ ነው እረስቸዋለሁ። ነው እሱን ራሱ ገና ይፈርድበታል። 7 ሻንጣ 2 ሻንጣ ለብሳለሁ አሁን አለ ሻንጣ እሱንም ሻንጣውን መጥቶ ለካሱ ነበረ ሂጂ አምጪ ብሎ አዳምን እርጉዞና ማለት ነው። ምን ልብሴን ትወስዳለች ሳታስፈቅድ ጫማዬን ትወስዳለች። እሱም አለ ገና አለ እሱ ትውሰድ። እሷ ልብሴን ትውሰድ። ይኸውላ ሰው እየዘረፈ ሀብታም ይሆናል እንዴ? ይሄ እኮ የኛም ንብረት አለበት ማለት እኮ ነው። ንብረቱ ላይ እኮ ሻንጣዬን አይደለም ንብረቴንም አስመልሻለሁ። ቤት ተገዛልኝ እኮ ከሱቁ በተመለሰው ገንዘብ ቤት ገዛችልኝ እኮ። ለኔ እኮ ነው። ለዛ እኮ ነው ያበደው እኮ። በቀደም እኮ ያበደው እኮ እሷ ልክ ሱቁ የከሰረው አለ አይደለ? የተመለሰው በሱ ገንዘብ እዛው ሄዳ ኢንቨስት አድርጋ ለኔ ቤት ገዛችልኝ። እሱ እኮ ነው ያሳበደው። ልሙት አለች። ይሄን ገንዘብ አላመጣው ምክንያቱም ያ አጥፍቻለሁ። በቃ የምችለው በዚህ ነው። እኔ ቤት ነኝ በነገራችን ላይ ብዙም እኔ አልኖርበትም ይዛገር መታ እንዲያውም እዚህ ችግሯን የሚፈታላት ከሆነ ችግሯ ላይ በተሸፍነው ደስ ይለኛል። ያ ልክ የከሰሩት ገንዘብ እዛው ሲመልስ እዛው ሌላ ቤት ለኔ ገዛች። አበደ እንዲህ ነው ድብን። ገና እኔ ንብረትን በሙሉ ትቆጣጠረዋል። ገና አዳምና ፊሎዬ ምን እንደሚገዙልኝ ታውቃለህ? በስሜ ካምፓኒ ነው የሚከፍቱልኝ። በስሜ እነግራቸዋለሁ። ቁጭ ብዬ ሲያድጉ ትልቅ ሲሆን 18 ዓመት ሲሞላቸው ይኸውላችሁ የለፋውባትን ልጅ የተንከራተትንባትን ልጅ እኔና አባቷ የሳምሪ አባት ከልጃችን ቴንኪው እንኳን አላገኘንም ብለን ማለት ነው። ቴንኪው እንኳን አላገኘንም ስል ፊሎዬ ትሄድና ያ ማሚዬ ምን አይነት ነገር ግዛሽ? ሄሊኮፕተር ግሽልኝ። በቃ በህይወቴ ምድር ላይ ሁሉ ነገር አለ። የሌለኝ ሄሊኮፕተር ነው። በቃ የራሴ ግል ሄሊኮፕተር በራሴ ጊዜ መኪናዬን እየነዳሁ ሄጄ እስቲ ይሄንን ሰፈር ይሄንን ሀገር በሄሊኮፕተር ልጎብኘው ማለት ነው የምፈልገው። እኔ አሁን የምድሩን ጨርሻለሁ። ሰማይ ላይ ከመሞቴ በፊት ሰማይ ላይ ምንድን ያለው በየቀኑ የማየውን ነገር እሱን ነው የምፈልገው። እሱን ትገዛልኛለች። አንተ ቁጭ ብለህ አንቺ ትድብን ቅጥቅ እድሜ ካለ ነው እሱንም እግዚአብሔር ካስቀመጠ እንጂ እኔ እንጃ በዚህ ሁኔታማ ጥሩ ነገር። አዳም ደግሞ መርከብ እኔ ብዙ መርከብ እንኳን ብዙ ምፈራለው ውሃ ምን ይሻለኛል? አዳም ምን ይግዛል? ተንቀራፈፍን ሜዳ አስቸግሮናል። እሱ ድሮ ሚስቱን ብረሪ እላፊ እንደሚላት በሙሉ እኛ ደግሞ ልጃችን ፕራይቬት ጀት ይገዛልኝና አርጎ የሆነ ቦታ ይሄ ነው በቃ ይሄድ ብታምኑ ባታምኑ እቺን ደግሞ እመኑኝ ከምላሴ ላይ
after 20 years you will see ያረጋዋል። ከዛ እሱ እኛ ከላይ እንሆንና አባህና በእግሯ ስትሄድ እናያታለን። አባህና ለምን የሰራው ነው የሚደርሰው። ያ ሳምሪ አባቷን እንዳታይ ነው የተደረገችው አይደለም። አባትሽ እንዳታይ እናቷ እንዳታይ ነው የተደረገችው። እቺማ ትደርሳለች። ይሄማ ብድር በምድር ወንድ ልጅ ተወልዶ ካልመለሰ ብድር ምን አባቱ ወንድ ሆነ? እናስመልሳለን። ወንድም ወንዱ ነው የምናስመልሰው። እንዲህ ብሎ እንዲህ ነው የምናልኩት። እሱንም ካለ እግዚአብሔር እድሜ ከሰጠሽ ያ የሰዎችን ችግር ስናዳምጥ ሳትነግሩን አንፈርድም። አያገባን። ካወቀን እንፈርዳለን። ንገሩን። ወጥቶ ባለቤቱ ይናገር ችግር ይሄ ነው ብሎ ካልሆነ እኔ ለማን የሚያገባኝ ስለ ራሴ ነው። ቡና እየጠጣሽ አዳሜ፣ እኔ ቡና እየጠጣው ነው ማወራሽ። ቡና እየጠጣሽ አውሪ። ያ ቡና እየጠጣሽ ወንድ ልጅ ተወልዶ ካልሆነ እንደ እናቱ ቁርጡት ይሆናል። ወሸላውን እንዳባቱ እንደዛ ነው ማለት። ያ ወንድ ልጅ ተወልዶ ካልሆነ እንደ እናቱ ቁረጠው ወሸላውን እንዳባቱ እንደዛ ነው መስሎሻል። የማን ቤት ፈርሶ የማን ቤት ይቀራል? አናትሽ ይፈርሳል። ነጭ አናትሽ ነው የሚፈርሰው። ምንም ፊልተሩ ልብ ያደረገው ነገር ቢኖር ሊፕስቲክ ነው። ብዙ ወሬ ባታበሽ ጥሩ። ቻርጅ የለም። ይልቁንስ ውልቅ ብላችሁ ውጡ። ያ ፈርጥ ቆራጭ ፈራጆች ወሬ ብቻ። ሂጂ ሰርታ አምጣ። አንተ ዝፍ እምስ እየላስክ ከኢትዮጵያ እዚህ የደረስክ ሰውዬ፣ እምስ በመላስ ከኢትዮጵያ አዲስ አበባ የገባ ሰውዬ፣ ከአዲስ አበባ ጀርመን የገባ እምስ በመላስ የገባ ሰውዬ ቢዝነስ የእምስ መላስ ቢዝነስ አለ እንዴ? እሙሙ እየላሰ ልሂድበት። እሱን ቆይ እሙሙ እየላሰ ታውቁታላችሁ አይደለ? እሙሙ እየላሰ ነው ጀርመን የገባው። እሙሙ የላሰበት አፉ አሞሌ ጨው የላሰ መስሎ አውጥታን የጣለችው ዛሬ ሰርቶ ቁጭ ብሎ ወደሰን በግድ ነው። ዳትስ recht in Deutschland. Du kannst nicht mit Frau spielen, Baby. Ja, musst du bezahlen. Nicht nur das. Ja, du sollst auch von deinen Kindern Zeit geben. Hast du verstanden? Ja. ከዛ መነጽርን እዚህ ላይ ተደቅናለህ፣ አልኮልን ትጋታለህ። እዚህ ላይ ትመጣና የአሞሌ ጨው የላስክበትን አፍን እዚህ ቲክቶክ ላይ ትዘራዋለህ። you got damn it. ግዴታ ነው። አንተ ከዚህ በኋላ ህይወት ያለ ይመስላል? አውል ቴል ዩ ሲሪየስ የለሽም እኮ በቃ ከወለድሽ በስነ ስርዓቱ ማሳደግ አለብን። እኔ ከካድሬ ጋር ግንኙነት የለኝም። አፈር ብላ አፈር ያስበላ። አንተም ያው ነው። ክሊር ነው። ናው ኢትስ ክሊር ዩ አንደርስታንድ ቤቢ። ኢትስ ጀርመን መስሎሻል? እዚህ በፎንቅ አሳበሽ መተሽ ሴት ልጅን አስረግዘሽ እንደ ልብሽ እንደ ኢትዮጵያ እየተጫወትሽ ፈቀቃቲ ፈቀቅ። ወደ ኢትዮጵያ እንኳን ብትገቢ የጀርመን ኤምባሲ ኢትዮጵያ ድረስ ነው የሚመጣ። ሁሉ ሀደኬ ያራዳ ልጅ ውሃ በላ ይባላል። አንተ ነህ አባህና ሲጠጣ ዛሬ ጨልሞባታል። አባህና ሰሞኑ ገኔ ጨልሞብሻል። ግፍ የሰራ ሰው ግፈኛ ሰው እንደዛ ግፍ እንዲበነፍ ግፍ ስትሰራ ገና ተበላ እንዴ ተበላሽ አይደለ? አሞሌ ጨው ከንፈር የሆነ ኮንትር ውስጥ እኮ እየለፋ እየመጣ ነው። ደግሞ ከነጭ ጋር ጣጣ የለብን። እንደው ኢትዮጵያኖች እንዲያውም ይሻላሉ። ነጭ
ራሷ ናት የምትፈርደው መስሎሻል? ወደሽ ከተደፋሽ ቢረግጡሽ አይክፋሻል። አሁን ሰራተኛ በቃ ይኸውላችሁ ሲናደዱ ይመጣል። እሱ ሲናደድ ማለት ይመጣና እዚህ ላይ ሴቶች እንዲሆነው ወንዱ ለወንዱ ብሶት ስላለበት አሁን እሱም ብሶት ተመሳሳይ ብሶት አለበት። ገባችሁ? ተመሳሳይ ብሶት አለበት። ለዚህ ነው ይወጣና ሳምሪ ላይ አፍን የምትደነፋው። አንተም እኮ ሞክረ ነበር ሶሻል ሚዲያ ላይ አንዷን በመጎተት ከአንዷ ጋር በመሆን ያ you make the same mistake ግን አይቻልም። ወጥራን ያዘች እንዳትንቀሳቀሽም እንዳትመጭ። እኔ የሆነ ነገር ሳጥም ዞር ስል ልቤ ድንግጥ ይላል። she is so sweet አየህ የነጭ ሴት እንዲህ ናት። ጫር አይደለም ሄዶ የሆነ ነገር ሆንኩ ቢል ገባሽ በቃ ገባሽ አቶ ሚስተራ መደንገጥ አይደለም። ታንክ እንኳን ቢተኩስብህ እንደዛ ወደሽ አይደለም። በቃ አንደኛ ልጅ ስትወልድ የወለድከው ልጅ በስነ ስርዓቱ ማሳደግ አለብን። it is not ኢትዮጵያ ወልደ ለፖሊስ ጉቦ እየሰጠ ኢትዮጵያን በነገራችን ላይ ፋሚሊ ኬዝ ላይ ጎበዝ ሆነዋል። በነገራችን ላይ እንደ ድሮ አይደለም። እግዚአብሔር ይመስገን። ወይዘሮ መዓዛ አሸናፊ ያ የዛሬ 30 ዓመት የፈጀችበት የሰራቸው የመጀመሪያው የሴቶች መብት ላይ የቆመች የፍርድ ቤትን ማዛት ወይዘሮ መዓዛ ናት። እና ወይዘሮ መዓዛ ነው አሁን አግብታው እንደሆነ መዓዛ የፍርድ ቤት ጀግና ሴት ለሴቶች መብት በቃ የተፋለመች ዛሬ እዚህ ጋር የደረሰች ማለት ነው። አሁን ኢትዮጵያ ማለት አይቻልም በእንደዚህ አይነት ነገር አፈር ከድሜ ነው የምትል። እንዲያውም ኢትዮጵያውማ በጣም ይገርማል። በጣም ነው የሚገርመው። በማጠብቁት ሁኔታ አሳደው ነው የሚይዟችሁ። አይስዌር አንዳንዴ የሆነ ቦታ ላይ የሆነ ወንዶቻችን ፖሊሶች እግዚአብሔር ይስጣችሁ ሴቶቻችን ከወለድክ ማንቁርትን ይዞ ነው በቃ እያሳደደ የሆነ ሀገር ብትደበቅ የሆነ ሀገር ብትደበቅ ማንቁርትን ይዞ ነው የሚያመጡክ እንዳባት ማለት ነው። ዩ ጋዴሚት ማን አባን የባህር ዳር ሰው ያረጋት? ሺስ ፍሮም ወለጋ ጋዴሚት ማን አባ ነው የባህር ዳር ሰው ያረጋት? ባህር ዳር ይጥፋ እና ኤኒዌይ የኔ አሞሌ ጫፋፍ ያ ዝም ብለሽ አንገትሽን ደፍተሽ ልጅሽን አሳድጊ። ዝም ብለሽ ያ ቢዝነስ ካማረሽ ባንቺም አይቻልም። ቢዝነስ ካማረሽ ሁለተኛ እሙሙ ላይ አትለጠፊ። ተማሪ ሂጂና ቢዝነስ የምትፈልጊው ትምህርት ተማሪ። ኦኬ ይሄንን ነጭ ለመጥበስ ነጭን ለማሳደድ ብለ የተማርከውን እንግሊዘኛ እኔ ኤጁኬሽን አድርጌያለሁ ብትለኝ what about education? hey baby ብለ ለምታወራው ያ እሱን ኤጁኬሽን ግባና ተማሪውን ነገር ብትማር ኖሮ ዛሬ ተሰራበት ነበር። አንተ መሀይም አንተ የተማርከው ወሸላን አቁመ ያ እንዴት አርጌ በወሸላይ የሴቶች ሙሙ ውስጥ ገብቼ ያ ብር እንዴት ላውጣ? እኔ የምላችሁ የኛ አሙሙ የባንክ አካውንት ነው አውቶማት ነው። እውነት ስታስበው በሙማችን ምናስብ ይመስላችኋል? ዩ ጋዴሚት ኖ አንተው ነው ገደል የምትገባው። አንተው ነው እኛ ኃይል እንጂ ያጣ ነው ጭንቅላታችን። የሴት ልጅ ልብ ቂቤ ነው፣ ውሸት ነው። አንተው ነው ቂቤ። አንተ ጉልበት ነው ያለ እንጂ ጭንቅላት የለም። ሁላችሁም ወንዶች በነገራችን ላይ ጉልበት አለ፣ ጭንቅላትና እውቀት ግን የለም። እውቀት ያለው እኛ ጋር እንዲሁም እየተጫናችሁን እንዲሁም እያደረጋችሁን ብዙ ነገር እያደረጋችሁን ራስን ባናተ ተክለን ነው የምንወጣው። እኛ ፍራቻ ነው ያለን ሴቶች ነን፣ አቅም የለንም። ድብደባችሁን ጉልበታችሁን ነው የማንችለው። በተረፈ ግን በማይንድ እኛ ነን የምንበልጣችሁ። በአስተሳሰብ እኛ ነን የምንበልጣችሁ። እኛ ሴቶች ነን የምንበልጣችሁ። እኛ ነን የምንበልጣችሁ። እናንተ እኮ ሮቦት ናችሁ እኮ አንዳንዴ ሮቦት። እኛ ፍራ እግዚአብሔር አለን። የምንፈልገውን ነገር ለማድረግ እግዚአብሔር እንደማታውቁ ታውቃላችሁ። ግን እኛ ፍራ እግዚአብሔር አለን። ቃል የሚባል ነገር አላት ሴት። እኛ በእመቤታችን ማርያም ነው የምንመሰለው። ይህንን እውቁ። ምን ያህል ቻዮች እንደሆነ፣ ምን ያህል ታጋሾች እንደሆነ፣ ምን ያህል መከራ እንደምንቀበል በተለይ ለልጆቻችን። እኔ አንዳንዴ ሳስበው በቃ የሴት ልጅ ህይወት በዛ ነው በቃ መሰለኝ። አብራ እንዴት እንደተሰደደች፣ አብራ እንዴት እንደተታው፣ እንዴት እሷ በህይወት እያለች ልጇ እንደተሰቀለ ዩ ጋዴሚት
አስበው እስቲ በሷ ቦታ ሆነ ስታስበው ልጅ ሲሰቀል ማየት ምን ያህል ጥንካሬ ነው። በሶስተኛው ቀን ሄዶ ማየት ምን ያህል ጥንካሬ ነው። እንደተነሳ ማመን ምን ያህል ጥንካሬ ነው። አሁን ደግሞ እሷን ነው ያላምንም የምለው። አንዳንዴ ይገርመኛል ለራሴ እንደዚህ መከራ ያየችን እናት ማለት ነው። የምታወርበት ሚዲያ የተሰራው በወንድ ነው። እድሉን ስጠንና አንተ ደግሞ የምታራበትን አይደለም አንጀትህ የሚታይበትን ሚዲያ እንሰራለን። እድሉን ስጠን፣ መንገዱን ክፈትልን። ወንዶች ክፈቱልን። የቴክኖሎጂ ነው ያ የራይቱን መንገድ ክፈትልን። ምን አባ እንዳንተ ያለውን ደደብም አህያም ተሸክሜ 9 ወር እዚህ ጋር ይህንን እንድትሰራ ያደረግኩ እኔ ሴቷ ነኝ። ዩ ጋዴሚት እድሉን ስጠን እስቲ፣ እድሉን ስጡን። ይቺ ዓለም እኛ እንረከባት። አበባ ነው የምናረጋት። አበባ አንተ ስለሆንክ የጦርነት አውድማ ያረካት ይችላል። አንተ ስለሆንክ እድሉን ስጠን። የእኛን ታሪክማ ሴቶች የሚሰሩትንማ ታሪክ ትደብቃለህ። እስቲ አውጣ እስቲ ስለ ሴቶች የሚሰሩትን አውጣ። ግን እድሉን አሰጠን። ዩጋዴምት ሰይጣን አይደለም። እድሉን ስጠንና እናሳያለን። እኛ እኮ ጥበበኞች መሆናችን እኮ እንዳንተ ያለውን ደደቡንም አህያውንም እስከ 18 ዓመት አርግዘን እዚህ ማድረሳችን አንተ እስቲ አርግዝ አንተ ራስ ምታት እንኳን ምሽ ትችላላችሁ እናንተ የምትችሉት የሆነ ነገር መሳሪያ ይዘን ጉልበት አለ የተፈጥሮ ጉልበት ሰጥተዋል። እስቲ በእውቀት እናንተ ቁጭ በል እስቲ ከዚህ ጋር ቁጭ በል። አፈን የሚያዘጉ ስንት ሴቶች አሉ እንዳታስብ አይምሮን የሚያደርጉ አርት ራሱ ስታዩን ቤት ሲሰራ ምናምን ስታይ በጣም ይገርመኛል። የቤት አሰራር ቤትን መገንባት ይችላሉ፣ ውስጡን ግን ማሳመር አይችሉም። ከለር መምረጥ አይችሉም። ፊኒሽንጉ ላይ እኛ ነን። ምንም ቦታ ሄደ ወይ አር ፊኒሽንግ ስታርት የምናደርገው እኛ ነን። መሀሉን የምንሰጣችሁ ሚድሉን የምንሰጣችሁ እኛ ነን። ፊኒሽንጉም እኛ ነን። የመጀመሪያውም የመጨረሻዎቹም እኛ ነን። ዝም ብዬ እኔ አሁን አርትን ሳይ ማለት ነው ጉልበት አላቸው የመሸከም። እኛ ጋር ጉልበቱ እነሱን የመሸከም ነው። ሌላውን እንድንሸከም እውነት እኔ አንዳንዴ ተፈጥሮን ሳስባት ሌላ ነገር መሸከም አንችልም። እንደነሱ ለአህያውን ግን መሸከም እንችላለን። መሸከም ይችላሉ፣ መጫን ይችላሉ፣ የሆነ ነገር ይችላሉ። ማሳመር ግን አይችሉም። እኛ ጋር ነው ያለው። ስታርቱም ፊኒሽንጉም እኛ ጋር ነው ያለው። በሳይንሱም ሂድ፣ በመጽሐፍ ቅዱስም ሂድ፣ በምታያቸው ነገሮችም ሂድ። እናው ቆፍሪ እዛ ጋር ምናምን ብትለኝ ሊቸግረኝ ይችላል። እሱንም እድሉን ስላልሰጡን ነው። እድሉን ቢሰጡን እኛ ራሳችን መቆፈር እንችላለን። እነሱ የሚሰሩትን ስራ እኛ መስራት እንችላለን። ኦፍ ኮርስ እኔ የምኖርበትን ሀገር ያ ሃይዌው ማለት ነው ብሩከው የሰሩት 5 ሴቶች ናቸው። እና ሄጄ ነው ያየሁት። አንቺ በቃ እንደዚህ ነገር ስለምትወጂ ነይ የሆነ ነገር ላሳይሽ ብሎ ሰው ሰርፕራይዝ ያደረገኝና ይኸውልሽ ሴቶች ናቸው 5ቱም ኢንጂነሮች ሴቶች ናቸው። ጋይስ የሆነ ነገር ነው ውርር ያደረገኝ። በቃ ውርር ግን ፎቶአቸውን ራሱ በስነ ስርዓቱ አላስቀመጡትም። እኔ እንዲያውም ፎቶ አንስቼዋለሁ። 2 ወንዶች ናቸው ያሉት። ሄደናል። ወሬ ብቻ አይደለም፣ ዓለምን ለኛ መስጠት አለባችሁ። ልቀቁልን ቦታ አትለቁም። በተለይ አፍሪካ አትለቅም። አፍሪካማ አንድ ጊዜ ስልጣን ላይ ከተቀመጥ 80 ዓመት ቁጭ ብለህ 80 ዓመት እንደ ሙጋቤ ካልመራህ በስተቀር እርስ በርሳቸው እንኳን እኮ አይሰጣጡም እኮ። ሙጋቤዎች እኮ ናቸው። የሙጋቤ ካንትሪ ኮንቲኔንት ሙጋቤ። ይኸው ወንዶች ሆኖ እኮ ነው። ወጣት ወንድ ሲመጣ ራሱ አንዴ ግብረ ሶዶማዊ ይሉታል፣ አንዴ ግብረ ምናምናዊ ይሉታል፣ አንዴ ሰይጣናዊ ይሉታል፣ አንዴ ሀገር አፍራሽ ይሉታል። እርስ በራሳቸው ራሱ አርጅተው እንኳን መንገድ አይሰጡክም። አርጅተው እንኳን ለኛ አይደለም። እኛ እኮ ያለብን መከራ እኮ መከራ አይደለም። እንደ ሴት ያለብን መከራ መች ስልጣን ራሱ ይረካከባል። መች ቦታ ይለቀቅ። ሽማግሌውም ወንመጣና ይሄ ነገር በሱ ጊዜ ትውልድን ያላዳነ ማለት ነው። እሱ ሲጀመር እኔ አንዳንድ ሰዎች ሊነገራቸው ይገባል።
ስተት አይሁን አይደለም። አቶ በድሉ ዋቅጅራ እርሶ ያዳኑት ትውልድ አለ ወይ? የኔ ጥያቄ መጀመሪያ ይሄ ለትውልድ ጥሩ አይደለም ከማለቱት በፊት እርሶ ያዳኑት ትውልድ አለ ወይ ነው። ምን ሰርተዋል ትውልድን ለማዳን? መጽሐፎትን ጽፈው እንዲያነቡ ከማድረግና ቆመው እንኳን ያስረዱበትን ቀን አላውቅም። ወይ ሲጋጥሙ ነው ወይ የሆነ ነገር ሲያደርጉ ነው ወይ ከመጣው ከሄደው ጋራ በአቶ ዋቅጅራ ስም ስለ ፖለቲካ ሲያወሩ ነው። በእርሶ የዳነ ትውልድ አለ ወይ ነው። በእርሶ የሳቀ ትውልድ አለ ወይ ነው። እርሶ ያዳኑትን ትውልድ ሌላ የሚያጠፋ ከሆነ የዛኔ በፍርድ ቤት ይጠይቁ፣ በፍርድ ቤት ይጠይቁ። ያ ነው መጀመሪያ ምን ሰርተናል? የረባ ውሃ እንኳን ያላቀረቡለትን ትውልድ ዛሬ ትውልድ እንዲሆነ ብለው ሲሉ ጋደሚት አንተ ምን ሰርተ ነው? መጀመሪያ ምን ሰርተ ነው? ማን ነው ባንተ ሄዳ ነው? ቃል እንግዲህ ቻርጅ የሚባል ነገር አለ። ማን ነው በእርሶ ሄዳ ነው? በእርሶ ሄዳ ነው ሰው በእርሶ የተጠቀመ ሰው ወጥቶ ይመስክር። ከዛ በኋላ የእሳቸውን ትውልድ ያበላሻል። በእርሶ ጊዜ ሁላችንም የሞትንበት ሁሉም የሞተ ነው። በነገራችን ላይ የኢትዮጵያን ሕዝብ የገደለው ፖለቲካ እንጂ አርትም አይደለም፣ ሶሻል ሚዲያም አይደለም። ይልቁንስ ወጣቱን ያዘመታችሁ የምታስገድሉት ማቆም ያለባችሁ እናንተ ናችሁ። መጀመሪያ እናንተ ናችሁ። ሄዱበት። ኮፒ ሊንክ አድርጉ። ዘንድሮ ኮፒ ሊንክ ካልሆነ እንጠፋለን አብረን። ይሄ ፔጅ ይጠፋል።